እና ታዲያ ለምን እንትን ውስጥ አፕሊኬሽን ውስጥ ለምን ትገባለህ? የምን አፕሊኬሽን? ሰርች ውስጥ ለምን ትገባለህ? ላነብልህ እኮ ነው። ሰርች ውስጥ አትግባ። ይሄ ከመጽሐፍ ቅዱስ እኮ ነው ማውጣልህ። እየሄድኩ ነው። መዝሙረ ዳዊት መዝሙር ለምንድን ነው ሶፊ? አልገባኝም። ንግስቲቱ ብለህ ሰርች ታደርጋለህ እንዴ? አረባኪው መዝሙር 45 ላይ ያውጣ አገኛ ንግስቲቱ የሚለውን። እሺ ኧረ በስመ አብ ኧረ በስመ አብ። እንደዚህ ይላል የመዝሙር 40 በመጽሐፍ ቅዱሱ ስታወጣው በሀርድ ኮፒ መጽሐፍ ቅዱስ ስታወጣው መዝሙር 44 ላይ ነው የምታገኘው። በስልክ ስታወጣው ግን መዝሙር 45 ላይ ነው ያለው። መዝሙረ ዳዊት ቁጥሩ ወደፊትና ወደኋላ ሊሆን ይችላል። 45 ስንት ነው? 45 ከቁጥር 8 እስከ 10 ያለውን አንብበው። እስከ 11 ድረስ ትችላለህ። አንብበው እስኪ በራስህ አንደበት። መዝሙረ ዳዊት መዝሙር 45 ቁጥር 8 እስከ 11 ያለውን አንብበው እስኪ። ይሁን እሰማለሁ። ለአንብብ አይደል? አሁን ስሪዲ ላይ ናቸው እንዳያሰማም እነሱ። አሁንስ የአንተ ይሰማናል ሶፊ? የእኔ እኮ 6G ገብቷል ብራዘር፣ 6G ገብቷል ከ5G አልፎ። ከመኪና ጋር ኮኔክት አድርገው ነው አይደለ ሶፊ የማይሰራው? ኮኔክት አደረገ። ቆይ አሁን እሺ፣ በልብሶች ሁሉ ከርቤና ሽቱ ዝባድም አሉ። ከዝሆን ጥርሶች አዳራሽ ደስ ያሰኙሃል። የንጉሶች ሴት ልጆች ለክብር ናቸው። በወርቅ ልብስ ተጎናጸፍና ተሸፋፍና ተጎናጽፋና ተሸፋፍና እኮ ምን አልኩኝ? እንትን ቃላት ግድፈት እያሳየ ነው ሶፊ። በደንብ አንብቦ ጠንከር አድርግ። እንደ ተጎናጽፋና ተሸፋፍና እንደ አይኔን ጨፍኛ ነብላለሁ። እሺ ቀጥል። ምን አስበህ ነው እንደዚህ ብለህ ልትለኝ አችልም? አማርኛ ላይ በጣም እያበላሸ ነው የቃላት ግድፈት። በደንብ ማንበብ ካልቻልክ ደግሞ ተጎናጽፋና ተሸፋፍና ንግስቲቱ በቀኝ ትቆማለች። አሁን ጥሩ፣ አሁን ትክክል። ከነገርኩ በኋላ አስተካክላለሁ እኮ። ታዲያ መንገድ ነው የሚጠበቅብህ እኮ። ስነግረኝ እኔ ማስተካክላለሁ። እኮ አረምኩ። ምን ችግር አለው ብትታረም? ምንድን ነው? እኔ እኮ መታረም ችግር የለብኝም። ታራሚ ሲያርመኝ ነው እኮ ልክ ያለው ነው። እኔ መንገድ ላይም እያረምኳቸው አይደል? እንኳን እዚህ በአካል